ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ዛሬ በዚህ ቪዲዮ በትክክለኛው መንገድ ፓስፖርት ለማውጣት ምን እንደሚያስፈልግ ወይም ደግሞ ማሟላት ያለብንን ዶክመንቶች ምን እንደሆኑ በዚህ ቪዲዮ የምናየው ይሆናል። እንዲሁም እያንዳንዱን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እንደዚህ አይነት መረጃዎች ከፓስፖርት ጋር የተገናኙ መረጃዎችን እንዲሁም ቴክኖሎጂ ሪሌትድ የሆኑ መረጃዎችን ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ብዙ ጠቃሚ መረጃዎችን ሼር ስለምናደርግ ማለት ነው። እንዲሁም ይህ ቪዲዮ ስለሚጠቅማችሁ ላይክ እያደረጋችሁ ጀምሩ። ወደ ቪዲዮ እንሂድ። በመጀመሪያ ፓስፖርት ለማውጣት ከሚያስፈልጉ ዶክመንቶች መካከል የመጀመሪያው የቀበሌ መታወቂያ ነው። ከዚህ በፊትም ቪዲዮ ላይ ብዙዎቻችሁ እንደጠየቃችሁኝ የቀበሌ መታወቂያ ያስፈልጋል ብላችሁ ስትጠይቁኝ እንደነበረው አዎ የቀበሌ መታወቂያ ያስፈልጋል። የታደሰ የቀበሌ መታወቂያ ያስፈልገናል። ምክንያቱም አንደኛ ኦንላይን ላይ ስንሞላ የቀበሌ መታወቂያ ይጠይቃል። ባለፈው በሰራሁላችሁ ቪዲዮ ላይ እንዳያችሁት የቀበሌ መታወቂያ እንደ አንድ ሰፖርቲቭ ዶክመንት ብቻ ሳይሆን ገቨርንመንት አይደንቲፊኬሽን ስለሆነ የቀበሌ መታወቂያ ግዴታ ያስፈልጋል ማለት ነው። ህጋዊ መሆኑንም የሚታወቀው ወይም ደግሞ የምናወጣው ፓስፖርት ቬሪፋይ የሚያደርጉን አንደኛው በቀበሌ መታወቂያም ስለሆነ ህጋዊ የሆነ የታደሰ የቀበሌ መታወቂያ ያስፈልገናል ማለት ነው። ሌላው የቀበሌ መታወቂያ የሚያስፈልገን አፍተሮል የልደት ሰርቲፊኬት ሌላኛው ፓስፖርት ለማውጣት የሚያስፈልገን ሁለተኛው ዶክመንት ስለሆነ የቀበሌ መታወቂያ ከሌለን የልደት ሰርቲፊኬት ማውጣት ስለማንችል የቀበሌ መታወቂያ ግዴታ ነው። ቬሪፋይድ የሆነ የቀበሌ መታወቂያ ማውጣት አለብን ማለት ነው። የመጀመሪያው ሪኳየርመንት ነው ማለት ነው። ሁለተኛ ላይ እንዳልኳችሁ ደግሞ የልደት ሰርቲፊኬት ሌላኛው የሚያስፈልግ ዶክመንት ነው። ፓስፖርት ስናወጣ እዛው ካለንበት ከምንኖርበት አካባቢ ላይ ከወሳኝ ኩነት ሄደን የልደት ሰርቲፊኬት ማውጣት አለብን ማለት ነው። የልደት ሰርቲፊኬቱ የተለያዩ ኢንፎርሜሽኖችን የያዘ ነው። ለምሳሌ የትውልድ ቦታን የያዘ፣ የትውልድ ዓመተ ምህረትን የያዘ፣ ስለኛ ሙሉ መረጃዎችን ስማችንም ጨምሮ ቦታውንም አካባቢውንም ሙሉ መረጃውን ክልሉንም ጨምሮ መረጃዎችን የያዘ ነው። ስለዚህ የልደት ሰርቲፊኬት ወሳኝና የሚያስፈልግ ዶክመንት ነው ፓስፖርት ለማውጣት። የቀበሌ መታወቂያ ካለን የልደት ሰርቲፊኬትን ማውጣት እንችላለን። እዚህ ጋር ግን ማወቅ ያለባችሁ ፓስፖርት ለማውጣት ብዙ ጊዜ እድሜያቸው ከ40 ዓመት በላይ ለሆኑ የልደት ሰርቲፊኬት አያስፈልግም። በቀበሌ መታወቂያ ሄደው ፓስፖርት ማውጣት ይችላሉ። ነገር ግን እድሜያቸው እስከ 40 ላሉ ሰዎች ብቻ የልደት ሰርቲፊኬት ግዴታ ነው። እድሜያቸው ግን ከ40 በላይ ለሆኑ የልደት ሰርቲፊኬት ማንዳቶሪ አይደለም ወይ ደግሞ ግዴታ አይደለም። እነሱ በቀበሌ መታወቂያ ሄደው ማውጣት ይችላሉ ማለት ነው። ሌላ የልደት ሰርቲፊኬት ስናወጣ ቬሪፋይ ማስደረግ አለበት። ቬሪፋይ መሆን አለበት ማለት ነው። ብዙ ጊዜ ቬሪፋይ ካልሆነ የልደት ሰርቲፊኬቱ ፓስፖርት ለማውጣት ኤሊጂብል ወይም ደግሞ ትክክለኛ ነው። ስለዚህ የልደት ሰርቲፊኬታችንን እዛው አካባቢ ቢሮ ላይ ሄደን ቬሪፋይ ማስደረግ አለብን ወይ ከጀርባ ማህተም ማስመታት አለብን ማለት ነው። ስለዚህ የልደት ሰርቲፊኬት ሁለተኛው አስፈላጊ ዶክመንት ነው ማለት ነው። ሶስተኛው ናሽናል አይዲ ነው። ናሽናል አይዲ በእርግጥ ኦንላይን ላይ ስንሞላ ናሽናል አይዲ አንጠየቅም። ልክ እንደ አማራጭ እንደ ኦፕሽናል ነው። ነገር ግን ናሽናል አይዲ የሚያስፈልገን መጨረሻ ላይ አሻራ ለመስጠት ስንሄድ ከሚያስፈልጉ ዶክመንቶች ይዘን መሄድ ካለብን ዶክመንቶች መካከል ናሽናል አይዲ ነው። ስለዚህ ናሽናል አይዲ የግዴታ ፓስፖርት ለማውጣት ያስፈልገናል። መጨረሻ ላይ አሻራ ለመስጠት ስንሄድ ኢሚግሬሽን ሰርቪስ ወይም ደግሞ አሻራ የምንሰጥበት ብራንች ላይ ቅርንጫፍ ላይ ሄደን ናሽናል አይዲ ማንስ ከሆነ መስተናገድ አንችልም ማለት። ስለዚህ ናሽናል አይዲ ያስፈልገናል። አራተኛውና የመጨረሻው ያው ብር። ስለዚህ እንደሚታወቀው ከተወሰኑ ጊዜያቶች በኋላ ፓስፖርት ለማውጣት የነበረው 2000 የነበረው ብር በእጥፍ እንደጨመረ ታውቃላችሁ። ስለዚህ ፓስፖርት ለማውጣት ፋይናንሻሊ ሬዲ መሆን አለብን። በዚህ መሰረት መደበኛ ፓስፖርት ለማውጣት 5000 ብር ሊኖራችሁ ያስፈልጋል። እንዲሁም አስቸኳይ ፓስፖርት ለማውጣት ደግሞ አስቸኳይ ሲባል በሁለት ይከፈላል። አንደኛው በ5 ቀን የሚደርስ ሲሆን ሁለተኛው ደግሞ በ2 ቀን የሚደርስ ነው። በ5 ቀን የሚደርሰውን እስከ 20 ሺህ ብር ያስከፍላል። የኢትዮጵያ 20 ሺህ ብር መክፈል አለብን። በ2 ቀን የሚደርሰው ደግሞ የኢትዮጵያ 25 ሺህ ብር ከፍለን ነው የምናወጣው። ስለዚህ አስቸኳይም ከፈለግን መደበኛም ከፈለግን ይህንን ብር ማዘጋጀት አለብን ማለት ነው። ልክ አፕላይ አድርገን ከጨረስን በኋላ ሌላው እዚህ ጋር ማወቅ ያለባችሁ ብሩን የምንከፍለው እንዴት ነው ካላችሁኝ፣ ኦንላይን ላይ ልክ አፕላይ አድርገን እንደጨረስን ቀጠሮ እንዳስያዝን በ1 ሰዓት ልዩነት ውስጥ ወይም በ1 ሰዓት ውስጥ ነው ክፍያውን መፈጸም ያለብን። እዛ ጋር የሚሰጡ መጨረሻ ላይ የንግድ ባንክ አማራጭ ይሰጡናል፣ የቴሌብር አማራጭ ይሰጡናል። ይህንን ሞር የሰራውላችሁ ቪዲዮ ስላለ ከዚህ በፊት የሰራው ቪዲዮ ስላለ ቪዲዮ ላይ ገብታችሁ ሙሉ ስቴፑን ማየት ትችላላችሁ። ስለዚህ ከዛ ከምናገኘው መረጃ በንግድ ባንክም ከሆነ በሚመቸን በ1 ሰዓት ውስጥ ክፍያውን መፈጸም አለብን። ሲስተሙ ራሱ ከከፈልን ራሱ ቬሪፋይ ያደርጋል ማለት ነው። ስለዚህ በ1 ሰዓት ውስጥ ግን ማንከፍል ከሆነ ኤክስፓየር ያደርጋል። ስለዚህ ከእንደገና አፕላይ ማመልከት ይጠበቅብናል። አፕላይ ባረጋችሁ በ1 ሰዓት ውስጥ ክፍያችሁን መፈጸም አለባችሁ ማለት ነው።
እስካሁን ያየነው የሚያስፈልጉ ዶክመንቶችን ነው። የሚያስፈልጉ ፓስፖርት ከመሙላታችን በፊት የሚያስፈልጉ ነገሮችን ዘርዝረናል። የመጀመሪያው የቀበሌ መታወቂያ ብለናል። ሁለተኛው የልደት ሰርተፊኬት ያስፈልጋቸዋል። ሶስተኛው ናሽናል አይዲ፣ አራተኛው ብር ያስፈልገናል ብለናል። ስለዚህ እነዚህ ላይ ዝግጁ መሆን አለብን። ከዚህ በኋላ ያለው ስቴፕ ደግሞ ለማመልከት ምን አይነት ስቴፖችን መከተል አለብን የሚለው ነው። ስለዚህ የመጀመሪያው ስቴፕ ቀጠሮ ማስያዝ ነው። ስለዚህ ኦንላይን ላይ ከዚህ በፊትም ቪዲዮ ሰርቼላችኋለሁ። በሶስት አማራጭ ነው ቪዲዮ ሰራሁላችሁ። ለአስቸኳይ ቪዲዮ ሰርቼላችኋለሁ፣ ለመደበኛ ፓስፖርት እንዲሁም ለእድሳት የሚሆን እንዴት ኦንላይን ላይ ማሳደስ እንችላለን የሚሉ ቪዲዮዎችን ሰርቻለሁ። ስለዚህ እነሱን እየሄዳችሁ ሪፈር አድርጉ። ስለዚህ መጀመሪያ ኦንላይን ላይ ቀጠሮ ማስያዝ አለብን ማለት ነው። መጀመሪያ ኢሚግሬሽን ሰርቪስ በአካል ቢሮ ከመሄዳችን በፊት ኦንላይን ላይ ቀጠሮ ማስያዝ አለብን። ቀጠሮ ካስያዝን በኋላ በሚቀጥሩን በዛ ሰዓት ላይ አሻራ ለመስጠት በአካል እንሄዳለን ማለት ነው። አሻራ ለመስጠት ስንሄድ ቅድም እንደነገርኳችሁ ናሽናል አይዲ ያስፈልጋል። ስለዚህ የሚያስፈልጉ ዶክመንቶችና ናሽናል አይዲን ይዘን መሄድ አለብን። ደን አሻራ ከሰጠን በኋላ መጨረሻ ላይ እነሱ በሚነግሩን በዛ ሄደን በሚነግሩን የቀጠሮ ቀን ጽፈው ይሰጡናል። በዛ ቀጠሮ ቀን ፓስፖርቱን ለመውሰድ በአካል መሄድ እንችላለን። ሲቀጥል የተለያዩ የሶሻል ሚዲያ አማራጮች ስላላቸው ብዙ ጊዜ በቴሌግራም ይለቀቃል። የቴሌግራም ሊንካቸውን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ። እንዲሁም ስልክ ቁጥራችሁ ስላለ በኤስኤምኤስም የሚልኩላችሁ ይሆናል ማለት ነው። ስለዚህ ልክ ፓስፖርታችሁ ሲመጣ ኑና ውሰዱ የሚል አጭር መልእክት በኤስኤምኤስም እንዲሁም በቴሌግራም በየጊዜው የመጣላቸው ሰዎች ስም ዝርዝር ስለሚለቀቅ እነሱን አክቲቭሊ መከታተል አለባችሁ። ዌብሳይታቸውንም ማየት እንዳትረሱ። ስለዚህ በዚህ መሰረት ፓስፖርት ለማውጣት እነዚህ ነገሮች ማወቅ ይኖርባችኋል ማለት ነው። በእርግጠኝነት ከዚህ ቪዲዮ ብዙ ጠቃሚ መረጃዎች እንዳገኛችሁ አምናለሁ። ሞር ከዚህ በፊት የሰሯቸውን ቪዲዮ ማየት ከፈለጋችሁ ደግሞ እዚህ ጋር የምታዩቸውን እነዚህን ቪዲዮዎች ክሊክ እያደረጋችሁ ማየት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ቻው።